ሰላም ጤና ይስጥልኝ የዋልያ ኒውስ ቤተሰቦች። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመለስበት ደረጃ ተሸጋግሯል። የዓለም ትኩረት የሳበው አዲሱ መረጃ 7 ሚሊዮን ኢራናውያን ለጦርነት ዝግጁ ናቸው የሚል ነው። ኢራን በሚሊዮኖች የሚቆጠሩ ሰራዊቷን ለምን ክተታለች? እስራኤልና አሜሪካስ ምን እያሰቡ ነው? ይህ ጦርነት በኢትዮጵያ ነዳጅና ኢኮኖሚ ላይ ምን አይነት ተጽዕኖ እያደረሰ ይገኛል? ዝርዝሩን አብረን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። የኢራን ክተትና የ7 ሚሊዮን ጦር እንደ አውሮፓውያኑ አቆጣጠር 2026 መጀመሪያ ላይ የተቀሰቀሰው የኢራንና የእስራኤል ቀጥተኛ ግጭት አሁን መላውን ቀጠና እያናወጠ ይገኛል። ኢራን 7 ሚሊዮን ዜጎቿን ለሀገር መከላከያ አሰልፋለሁ ስትል ይፋ አድርጋለች። ይህ ግዙፍ የሰው ኃይል በዋናነት ባሲጅ የተባሉትን በፈቃደኛነት የሚሰለፉ ታጣቂዎችን ያካተተ ነው። የኢራን ባለስልጣናት እንደሚሉት ማንኛውም የምድር ወረራ በኢራን ላይ ሲሰነዘር ሀገሪቱ በሚሊዮኖች የሚቆጠሩ ጦር ወደ ግንባር ለማሰለፍ ዝግጁ ነች። ይህ እርምጃ ለአሜሪካና ለእስራኤል ግልጽ የሆነ የማስጠንቀቂያ መልእክት ተደርጎ ተወስዷል። የእስራኤልና የአሜሪካ ጥቃት። በሌላ በኩል የእስራኤል ኃይል በኢራን ወታደራዊ ይዞታዎችና የሚሳኤል ማከማቻዎች ላይ ያነጣጠረ ተከታታይ ጥቃት እያደረሰ ይገኛል። አሜሪካን በግጭቱ ውስጥ ቀጥተኛ ተሳትፎ እያደረገች ሲሆን የኢራንን አጸፋዊ እርምጃ ለመከላከል በመካከለኛው ምስራቅ ተጨማሪ የጦር መርከቦችን አሰማርታለች። ኢራን በበኩሏ ወደ እስራኤልና ወደ አሜሪካ የጦር ሰፈሮች ባለስቲክ ሚሳኤሎችን በመተኮስ ምላሽ እየሰጠች ነው። ይህ ሁኔታ ቀጠናውን ወደ ከፋ የክልላዊ ጦርነት እያመራ ይገኛል። የኢራን ፓርላማ አፈ ጉባኤ የሆኑት ሙሐመድ ባገር ቃሊባፍ መጋቢት 24 ቀን 2018 ወይም አፕሪል 2 2026 ባስተላለፉት መልእክት በአንድ ሳምንት ጊዜ ውስጥ 7 ሚሊዮን የሚጠጉ ኢራናውያን የሀገሪቱን ክልል ለመከላከልና መሳሪያ ለማንሳት ፈቃደኝነታቸውን መግለጻቸውን ተናግረዋል። ይህ የቤተሰብ ጥሪ በሚል መሪ ቃል የተዘጋጀ ዘመቻ ሲሆን መንግስት በቴክስት ሜሴጅና በሚዲያዎች ባደረገው ጥሪ መሰረት ብዙ ወጣቶችና ጡረተኛ ወታደሮች መመዝገባቸው ተገልጸዋል። የኢራን ታጣቂ ኃይል የሆነው ባሲጅ እድሜያቸው ከ12 ዓመት ጀምሮ የሆኑ ታዳጊዎችን ጭምር መቀበል መጀመሩ ተዘግቧል። ይህ ግጭት በድንገት የተከሰተ ሳይሆን የሚከተሉት ዋና ዋና ምክንያቶች አሉት። የመጀመሪያው ኦፕሬሽን ኤፒክ ፊውሪ። አሜሪካና እስራኤል የካቲት 21 ቀን 2018 በጋራ የጀመሩት ወታደራዊ ጥቃት ዓላማውም የኢራን የኒውክሌር ፕሮግራምን ለማጥፋትና በሀገሪቱ የስርዓት ለውጥ ወይም ሪጂም ቼንጅ ለማምጣት ነው። በዚሁ ጥቃት የኢራን ከፍተኛ መሪ የነበሩት አሊ ካሚኒ እና ሌሎች ከፍተኛ ወታደራዊ መኮንኖች መገደላቸው ለኢራን ከፍተኛ ቁጣና ለአጸፋዊ እርምጃ ምክንያት ሆኗል። በ2025 እና 26 መጀመሪያ ላይ የተደረጉ የኒውክሌር ድርድሮች ባለመሳካታቸውና ኢራን የዩራኒየም ማበልጸግ ስራዋን በመቀጠሏ ምዕራባውያን ወታደራዊ እርምጃ እንዲወስዱ አድርጓቸዋል። ኢራን በመካከለኛው ምስራቅ ሊባኖስ፣ የመንና ሶሪያ ያላት ተጽዕኖ ማደግ በእስራኤልና በአሜሪካ ላይ ስጋት በመፍጠሩ ግጭቱን አባብሶታል። ኢራን መደበኛ ሰራዊቷን ብቻ ሳይሆን ተራውን ህዝብ ጭምር ለጦርነት እንደምታሰልፍ የሚያሳይ ነው። 7 ሚሊዮን የተባለው ቁጥርም ከዚህ የክተት ጥሪ ወይም ሞቢላይዜሽን የተመዘገቡ ሰዎችን ያመለክታል። የዓለም ነዳጅ ገበያ መናጋት። የሆርሙዝ ባህር ሰርጥ ስጋት ውስጥ መውደቁ እና በኢትዮጵያ ላይ ያስከተለው የነዳጅ አቅርቦት በ50% መቀነስ ያለውን ግንኙነት ማብራራት እንችላለን። ኢራን የዓለም የነዳጅ ማለፊያ የሆነውን የሆርሙዝ ባህር ሰርጥን እዘጋለሁ ማለቷ ትልቁ ስጋት ፈጥሯል። ይህ መስመር ከተዘጋ የዓለም የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል። ለኢትዮጵያ የሚመጣው ነዳጅም በዚህ መስመር ስለሚያልፍ አቅርቦቱ በ50% እንዲቀንስ ዋነኛው ምክንያት ይህ ውጥረት ነው። በሶስተኛ ደረጃ የምናየው የሰላም ተስፋን ነው። ዓለም አቀፍ ድርጅቶች ጦርነቱን ለማቆም እያደረጉ ያለው ጥረትና የፕሬዝዳንት ትራምፕ አስተያየቶችን መጥቀስ እንችላለን። የጦርነቱ ተጽዕኖ በኢትዮጵያ። ይህ ጦርነት ከመካከለኛው ምስራቅ አልፎ እኛ ሀገር ኢትዮጵያ ድረስ ተጽዕኖ ደርሷል። በጦርነቱ ምክንያት በዓለም አቀፍ ደረጃ የነዳጅ አቅርቦት በመስተጓጎሉ በሀገራችን የነዳጅ እጥረት በከፍተኛ ሁኔታ ታይቷል። በቅርቡ የወጡ መረጃዎች እንደሚያመለክቱት ለኢትዮጵያ ይቀርብ የነበረው የናፍጣ መጠን በግማሽ ቀንሷል። በቀን 9.8 ሚሊዮን ሊትር ይቀርብ የነበረው የነዳጅ አቅርቦት ወደ 4.5 ሚሊዮን ሊትር ወርዷል። ይህ ደግሞ በትራንስፖርትና በኑሮ ውድነት ተጨማሪ ጫና እየፈጠረ ይገኛል። ስለዚህም ኢራን የዓለም የነዳጅ ማለፊያ የሆነውን የሆርሙዝ ባህር ሰርጥን እዘጋለሁ ማለቷ ትልቅ ስጋት ፈጥሯል። ለኢትዮጵያ የሚመጣው ነዳጅም በዚህ መስመር ስለሚያልፍ አቅርቦቱ በ50% እንዲቀንስ ዋነኛው ምክንያት ይህ ውጥረት ነው።
የጦርነቱ ዋና ዋና መንስኤዎች የምንላቸው የኢራን መንፈሳዊ መሪ አሊ ካሚኒና ሌሎች ከፍተኛ ወታደራዊ መኮንኖች ላይ የተሰነዘረው ጥቃት ለኢራን ትልቅ ቁጭት ሆኗል። በሁለተኛ ደረጃ የኒውክሌር ፕሮግራም። ኢራን የዩራኒየም ማበልጸግ ስራዋን አላቆም ማለቷ እስራኤልና አሜሪካ የኒውክሌር ቦምብ ከመስራት በፊት ማጥፋት አለብን ወደሚል ድምዳሜ አድርሷቸዋል። ሶስተኛው የስርዓት ለውጥ። አሜሪካና እስራኤል በኢራን ያለውን እስላማዊ መንግስት ለመጣል ያላቸው ፍላጎትና ለዚህም ኦፕሬሽን ኤፒክ ፉሪ መጀመራቸው ነው። በአራተኛ ደረጃ የቀጠናዊ በላይነት። ኢራን በየመን ወይም ሁቲዎች፣ በሊባኖስ ሂዝቦላህ እና በሶሪያ ያላት ተጽዕኖ የእስራኤልን ደህንነት ስጋት ላይ መጣሉ የጦርነቱ መነሻ ነው። ውድ የዋልያ ኒውስ ቤተሰቦች የመካከለኛው ምስራቅ ጦርነት ወዴት ያመራል? 7 ሚሊዮን የኢራን ጦርስ የኃይል ሚዛኑን ይቀይረው ይሆን? ይህንን በጋራ የምናየው ይሆናል። እናንተስ በዚህ ጉዳይ ምን ትላላችሁ? ጦርነቱ በኢትዮጵያ ላይ የሚያሳድረው ጫና እንዴት ሊቀል ይችላል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ለተጨማሪ ወቅታዊ መረጃዎች የዋልያ ኒውስን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ስለተከታተላችሁ እናመሰግናለን። በሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ቆዩ።